በትናንትናው ቪዲዮ ላይ የኢድ ቀን የት ነው ስትሉኝ ነበር። እንደ እድል ሆኖ እኔ ጋር ነው የሆነው። እድል ከኔ ጋር ናት ዘንድሮ ማሻአላ በሉኝ። ቁርስ ዛሬ እሱ እየሰራ ነበረ። እኔም ቤቱን ፏፏ እያረኩኝ ከልጆቹ ጋር ቤት እያስተካከለን እየተጋገዝን ነበር። 5 አመት ሆኖኛል። የመጀመሪያው የረመዳን ቀን እኔ ጋር ነው የሚሆነው። የኢድ ቀንም እንደዛው። ለምን እንደሆነ አላውቅም። ከዛ ቁርሰውን ሰራራ አቀራረበልን። ይሄን ሁሉ የሰራራው ያቀራረበው እሱ ነው። ቁርሳችንን አብረን በላን። ያልሰራው ነገር የለም። ሲዝሊንግ ነው ያለኝ። ይሄን ምግብ ሰርቶታል። ከስር መቼ የሚበጠብጥ አይጠፋም። አልহামዱሊላህ ጥግብ ብለን በልተናል። እናንተስ ጋር እንዴት ነበረ ውሎ? ኢድ ሙባረክ ለሁላችሁም ብያችኋለሁ። ከዛ እንጀራ መጋገር ጀመሩ። የኢድ ቀን ምን ነው እንዳትሉኝ ማታ አብሲጥዬ ነው ያደርኩትኝ። ጊዜ እንደሌለ ነግሬያችኋለሁ። ይሄ ሳምንት እንጀራዬን ቆንጆ አድርጌ ጋገርኩ። 5 ወይ 6 እንጀራ የሚሆን ነው። ምጣዴንም ስራ ቦታ አውርጃ ስለነበረ እሱ ስራ ቦታ ሆኜ ቶሎ ጋገር አድርጌ ጨረስኩ። እቺ ምጣድ ደግሞ በቅርቡ አንድ ለተቸገረ ሰው ሸልማለሁኝ። ሌላ አዲስ ምጣድ ልገዛ ስለሆነ ይበቃታል። 5 አመት አገልግላኛለች። ስቲል አሁን ድረስ ጥሩ ናት። ከዛ የመጣልኝን ልብስ ደግሞ ለማለባበስ ልጆቼን ማስተካከል ጀመርኩ። ጸጉሯ እንዴት እንደተያያዘ እንደዚህ በደንብ በውሃ ርሼ ነው ማበጥርላት። የሁላችንንም ጸጉር ከእንቅልፌ ማርፍ ፊጄ ነው የተነሳው። 3 ሰዓት ልጆችን ለማለባበስ ራሱ ረጅም ሰዓት ነው የሚፈጀው። ጸጉሯ እንደዚህ ቆንጆ አርጌ አፍታትቻ በጣጥሬ ጎንኳት። ለባል ያዘዝኩት ልብስ ነበር። እሱ ማለባበስ ጀመርኩኝ። ገና ሳላለብሳት እንዴት ከለሩ እንደሚያምር ለሷ የተሰራላት ዲዛይን ደግሞ በጣም ነው የወደድኩትኝ። ያምርባታል። ሁሉም ሰው እንግዲህ እንዳቅሙ በዓሉ ለማክበር ይጣራል። እኔም እንግዲህ በዚህ መልኩ ነው ለማክበር እየተዘጋጀው ያለሁት። ፕሪንሰስ ነኝ ነው የምትለው። እንግዲህ ፕሪንሰስ እንደዚህ ቆንጆ ሆናለች። ራዩ ደግሞ መሽሞንሞን አለ። ታውቃላችሁ ለልጆቼ ለቤቴ ለራሴም እንደማንሰፍ። ምክንያቱም ህይወት አንዴ ብቻ ነው የምትኖሩት። ራሳችሁ መውደድ አለባችሁ። ለራሳችሁ መኖር አለባችሁ። ለራሴ ስኖር ለልጆቼ እኖራለሁ። ቆንጆን ደግሞ ማንም ይጠላ የለም። ቆንጆ ስትሆኑ ሁሉም ሰው ይፈልጋችኋል። ስለዚህ ራሳችሁን ውደዱ፣ ለራሳችሁ ቅድሚያ ስጡ ነው የምለው። ረዩዬንም እንደዚህ አድርጌ ያለባበስኩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ቀጥሎ ደግሞ 3ኛው ልጅ ጋሽዬን ይኸው እንደዚህ ቁጭ አድርጌ እሱንም ደግሞ ጸጉሩን ማበጣጠር ጀመርኩ። እንዴት ጸጉሩ እንደደረቀ የኔ ጌታ የኔ ጠንበለል። ሰሞኑን ስራ አብዝቶ ቢዚም ስለሆነ ራሱን ጣል አድርጎ ነበር። ጸጉሩ እንደዚህ ጫፉን ቆረጥኩለት፣ አስያዝኩለት። እሱስ ማን አለው? እኔስ ማን አለኝ? ሁሉንም ከጨራረስኩ በኋላ ደግሞ ራሴ ማለባበስ ራሴ ማቆንጃጀ ጀመርኩኝ። እንደዚህ በእንግዲህ ባቅሜ ፏልኩኝ። ይሄ ልብስ እንዴት እንዳሳመረኝ እዩት። ምቾቱ ሲምፕል ዲዛይን ነው። በጣም ነው የወደድኩትኝ። አዲስ ሜድ በጣም አርጌ ነው ማመሰግነው። በዓሌን አሪፍ አርገሽልኛል። ቤተሰባችንንም እንደዚህ ፏ ድምቅ እንዳረግሽ ኑሮሽ ሁሉ ድምቅ ይበል። እንደዚህ ቆንጆ ሆነን በዓላችንን እያከበርን ነው። ማስታወሻ ቆንጆ ፎቶ ደግሞ እንደዚህ ዘኑ ባነሳችን። ፕሪንሰስ እንግዲህ እንደምትዩት እየዘነጠችበት ነው። ረዩም እንደዛው። የዛሬ አመት ምን አይነት ረመዳን እንዳሳለፍኩኝ አላህ ነው የሚያውቀው። በዚህኛው ደግሞ ይሄው አላህ ሁሉ ነገር አስተካክሎ እዚህ ደርሻለሁ። አልহামዱሊላህ። ፎሎወሮቼንም በጣም ነው ማመሰግናችሁ። ይሄ ቤተሰብ ይሄ ህይወት በብዙ መከራና በብዙ ስቃይ ውስጥ አልፎ ነው ዛሬ እዚህ የደረሰ። ስለዚህ እናንተም ትንሿ ችግር ወይም ትልቁ ችግር ህይወታችሁ ላይ ቢከሰት በቀላሉ እጅ እንዳሰጡ ሁሌ ከፈጣሪያችሁ ጋር ሆናችሁ ትግስት አድርጉ። ልጅ ለሌላችሁ ልጅ ይስጣችሁ፣ ትዳር ለሌላችሁ ትዳር ይስጣችሁ፣ ሀብት ንብረት ሁሉ ነገር ለቸገራችሁ ሁሉንም የጎደላችሁን ነገር አላህ ይስጣችሁ። ሌላ ምንም አይደለም። ማንም ሰው ሲቸገር ሲራብ ሲጠማ ማየት አልፈልግም። ሰባችንንም እንደዚህ ቆንጆ አርጋ ያለበሰችልን አዲስ ሜድ አካውንቷን ሜንሽን አደርጋለሁ። ስልክ ቁጥሯን ማስቀምጣለሁ። በጣም ነው ማመሰግንሽ። የኢድ ውሏችን ይሄን ይመስላል። ባለቤቴም ለቤተሰቡ ደውሎ ኢድ ሙባረክ እያለ ነበር። እህቶቹን ወንድሞቹን እያወራ ከጫፍ እስከ ጫፍ ያላችሁ ዓለም ላይ የምትኖሩ ሁላችሁ ሙስሊም እህቶቼ ወንድሞቼ ኢድ ሙባረክ ብያለሁ። የዛሬ የኢድ ቪዲዮአችን ይሄን ይመስል